የማቴዎስ ወንጌል ምዕራፍ 2 ከቁጥር 13 ጀምሮ እስከ 18 ድረስ እናነባለን። ጠቢባኑ ከሄዱ በኋላ የጌታ መልአክ ለዮሴፍ በሕልም ተገልጦ ተነስ፣ የምትመለስበትን ጊዜ እስካስታውቅህ ድረስ ሕፃኑንና እናቱን ይዘህ ወደ ግብፅ በመሸሽ በዚያ ቆይ፣ ሄሮድስ ሕፃኑን ሊገለው ይሻልና አለው። ስለዚህም ዮሴፍ ተነሳ፣ ሕፃኑንና እናቱን ይዞ በሌሊት ወደ ግብፅ ሄደ። በዚያም ሄሮድስ እስከሞተበት ጊዜ ድረስ ኖረ። በዚህም ልጄን ከግብፅ ምድር ጠራሁት በማለት እግዚአብሔር በነቢዩ አንደበት የተናገረው ቃል ተፈጸመ። ሄሮድስ ጠቢባኑን እንዳታለሉት በተረዳ ጊዜ በጣም ተናደደ። ከጠቢባኑ በተነገረው መሰረት ዕድሜያቸው 2 ዓመትና ከዚያም በታች የሆኑትን የቤተልሔም እና የአካባቢዋን መንደሮች ወንዶች ልጆችን ሁሉ ልኮ አስገደለ። በዚህም በነቢዩ በኤርምያስ እንዲህ ተብሎ የተነገረው ተፈጸመ። የለቅሶና የታላቅ ዋይታ ድምፅ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልቻለችም፣ ልጆቿ ሁሉ አልቀዋልና። እግዚአብሔር እንዲያስተምረን ከኔ ጋር አጭር ጸሎት ይዘን በፊቱ እንቅረብ። እጅግ ታላቅ የሆንክ የጌታችን የኢየሱስ ክርስቶስ አባት በልጅ በጌታችን በኢየሱስ ለእኛም አባታችን ሆይ ስለዚህ ማለዳ እናመሰግናለን። እግዚአብሔር አባት ሆይ እኛን ከጨለማ ውስጥ ወደ ብርሃን በልጅ በኩል ስለጠራሃን፣ በመስቀሉ ባደረግከው ስራ ልጅን በመስጠት በፈጸምከው ታላቅ የማዳን ስራ ወደ ብርሃን ስላመጣሃን፣ ደግሞም ከዓለም ፍጥረት በፊት ጀምሮ ስለመረጥከን፣ ደግሞ ጊዜው ሲደርስ ይህንን ማዳን ለእኛ ስለቸርክ እናመሰግናለን። እግዚአብሔር አባቶች ዛሬም ስለ ልጅህ በፊትህ ምስጋናን እንድናቀርብ በእርሱ በኩል ለአንተም ምስጋናችንን እንድናደርስ ስለሰራኸው ስራ ይህንን እድል ስለሰጠህን እናመሰግናለን። እግዚአብሔር አባቶች ዛሬም ወንጌልህን ለማወቅ የልጅህን ቃል ለመማር በፊት አለን፣ እንድታስተምረን እንለምናለን። በእነዚህ ቁጥሮች ውስጥ ያለውን የተሰወረውን መንፈሳዊ የሆነውን እውነቶች ማየት እንድንችል ዘንድ አይኖቻችንን እንድትከፍት፣ አይኖቻችን በርተው ማዳንህን ከተረዳነው በላይ አብልጠን እንድንረዳ እንድትረዳን እንለምናለን። ስለ ብዙ ምሕረትና ቸርነትህ በየማለዳው ስለማያልቅ በሕይወታችን ውስጥ እጅግ ብዙ ስለሆነው ቸርነትህ እናመሰግናለን። ይህን ጸሎት በፊትህ የምናቀርበው በጌታችን በኢየሱስ ክርስቶስ ስም ነው፣ አሜን። እንግዲህ ዛሬ ማቴዎስ ወንጌል ምዕራፍ 2 ቁጥር 13 እስከ 18 ድረስ ያለውን እናያለን። በክርስቶስ ኢየሱስ ከሆንን ከእግዚአብሔር ቤት አንባረርም በሚል ለማየት እንሞክራለን። ማቴዎስ ወንጌል ከዚህ በፊትም እንዳወራ ነው መግቢያ ሰተን እንደጀመር ነው ጌታችን ኢየሱስ ክርስቶስ የዳዊት የአብርሃም ልጅ እንደሆነ፣ የብሉይ ኪዳን የተስፋ ሁሉ መጨረሻ እንደሆነ፣ ደግሞም በቅዱሳት መጽሐፍት እንደተጠበቀው የእግዚአብሔር ልጅ እንደመጣ የሚገልጥ መጽሐፍ ነው። እሱንም ደግሞ የብሉይ ኪዳን የሜሲያኒክ ኤክስፔክቴሽኖችን ጌታ ኢየሱስ እንዴት እንደሚያሟላ በእያንዳንዱ እርከን ውስጥ እያሳየ ክርስቶስ እንዴት ተስፋችን እንደሆነና በእርሱ ላይ ብናምን የዘላለም ሕይወት እንደሚሆንልን ያሳያል። ይህንን እንግዲህ ገና ከምዕራፉ መግቢያ ጀምሮ የዘር ሐረጉ ሲቆጠር የጌታችን ኢየሱስ ክርስቶስ ከአብርሃምና ከዳዊት የሚመዘዝ ከዳዊት ቤት የሆነ መሆኑን በማሳየት ጌታችን ኢየሱስ ያንን ሪኳየርመንት ወይ ደግሞ ያንን መሲሁ ሲመጣ ከዳዊት ቤት መሆን አለበት። እንደምታውቁት ያ አይነት ስታንዳርድ አለ። ለምሳሌ ዕብራውያን መልእክት ምዕራፍ 7 ላይ እንደምታዩት ሊቀ ካህናት ለመሆን የግድ ሌዋዊ መሆን አለባችሁ፣ ከዛ ዘር ካልሆናችሁ ያንን ሹመት የመቀበል መብት የላችሁም። ልክ እንደዚሁ ንጉሳዊ የሆነውንም ቦታ ከይሁዳ ነገድ ወይም ከይሁዳ ቤት ካልሆናችሁ መውሰድ አትችሉም እና ጌታ ኢየሱስ በዚህም የዘር ሐረጉ በ14 ከፍሎ በ3 ሐረግ በመቁጠር ጌታችን ኢየሱስ ከዳዊት ቤት እንደሆነ ያሳየን እና ይህ ኢየሱስ ክርስቶስ እንደሆነ ይናገራል። እንግዲህ ምዕራፍ 1 ላይም ደግሞም ከድንግል መወለዱም አንድ ሌላ ድርብ ጌታ ኢየሱስ መሲሁ መሆኑን የሚያሳይ ነው። ምክንያቱም ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች ተብሎ እንደተነገረው ጌታችን ኢየሱስ ከድንግል ማርያም መወለዱን ምዕራፍ 1 ላይ ያሳየናል። ምዕራፍ 2 ላይ ደግሞ 5 ጥቅሶችን በማሳየት ጌታ ኢየሱስ ምዕራፍ 2 ላይ 2 በምዕራፍ 3 ላይ ደግሞ 3 እንደዚህ አይነት ጥቅሶችን በማምጣት ጌታችን ኢየሱስ አሁንም ከመሲያዊ የሆነውን ኤክስፔክቴሽን የሚያሟላው የሚጠበቀውን ነገር የሚያሟላ መሆኑን ያሳየናል። ምዕራፍ 2 ላይ እንግዲህ የመጀመሪያው ለምሳሌ ምዕራፍ 2 ቁጥር 6 ላይ በይሁዳ ምድር የምትገኙ አንቺ ቤትልሔም ከሌሎች የይሁዳ ገዦች በምንም አታንሽም በሚለው ቃል ውስጥ
ጌታ ኢየሱስ ከቤተልሔም መወለዱ መሲሁ ከቤተልሔም እንደሚወለድ ሚክያስ ምዕራፍ 5:2 ላይ ያለውን በማሟላት አሁንም የተወለደበት ቦታ ራሱ ቤተልሔም መሆኑ መሲህ መሆኑንና ደግሞ ከዚህ በኋላ አይሁዶች መሲህ መጠበቅ እንደሌለባቸውም ጭምር ያሳያል። በዚህ ውስጥ እንግዲህ እየተወረወርን ወንጌሉ ደግሞ ምን እንደሆነ ከዚህ ጋር ይሄ እንግዲህ ኢየሱስ እነዚህን ትንቢቶች የሚያሟላ ከሆነ ለኛ ህይወት ምን ዋጋ እንዳለውም እያየን ነበር የመጣ ነው። ዛሬም እንግዲህ በዚህኛው ክፍለ ጊዜ ሁለት ጥቅሶችን ብሉይ ኪዳን በማምጣት ከጌታ ኢየሱስ ክርስቶስ ጋር ተያይዞ ሀፕን ባረጉ ኢቨንቶች ውስጥ ኢየሱስ እውነተኛ መሲህ እንደሆነ የሚጠበቀው የአይሁድ መሲህ እንደሆነ ያሳየናል። በዛው ውስጥ ግን ዝም ብለን ፋክት ብቻ ማወቅ ሳይሆን ግን ወንጌሉንም ደግሞ እናያለን። ምን ማለት ነው? ዲስክሪፕቲቭ በሆነ መንገድ ኢየሱስ ይሄን ያሟላል ብለን ብቻ ከተውን እውነተኛ የወንጌል እውቀት አይደለም። ሪፎርመሮቹ ብዙ ጊዜ እንደሚሉት ሂስቶሪካል ፌዝ ነው የሚሆነው። ይሄ ፋክትን ማወቅ ወይም ደግሞ ስለ ኢየሱስ ያሉ እውነታዎችን ስለ እግዚአብሔር ቃል ያሉ እውነታዎችን የማወቅ ብቻ አይነት አይደለም። በዛ ውስጥ የወንጌል ተስፋዎችንም ለማየት እንሞክራለን። ባለፈው እንግዲህ ምዕራፍ 1 ላይ እንዳያችሁት ክርስቶስ ኢየሱስ ስሙ ራሱ ኢየሱስ መሆኑ ወንጌል እንደሆነ ለኛ እያወራን ነበር። እርሱም ከስሙ ራሱ ብንነሳ ለኃጢአተኞች ድነትን የሚሰጥ የሚል ነው አይደለ? ኃጢአተኞችን የሚያድን ህዝቡን ከኃጢአት የሚያድን የሚል ነው። ስለዚህ ክርስቶስን የሚያውቅ ሰው እውነተኛ አወቀ የሚባለው ስሙን ካወቀ ነው። እርሱም አዳኝ መሆኑን ከኃጢአት የሚታደግ መሆኑን ከተረዳ በእውነት ኢየሱስን ሰው አውቋል እንላለን። እግዚአብሔርም ከሁሉ በፊት እንድናውቀው ክርስቶስን በዚህ አይነት መንገድ እንድናውቀው ነው። ዝም ብሎ አንድ ሂስቶሪካል ፊገር ወይም ደግሞ ማህበረሰብን በስነ ምግባር ለመለወጥ የመጣ አካል ወይ ደግሞ ፖለቲካል የሆነ ለውጥን ለመምጣት የመጣ አካል አድርገን ሳይሆን ከሁሉ በፊት ለህይወታችን ከኃጢአታችን የሚታደግ አዳኝ አድርገን ከተቀበልንና በህይወታችንን በእውነተኛ እምነት እርሱን በዚህ አይነት መንገድ ካመንነው ነው። ዛሬም እንግዲህ ክርስቶስን በብሉይ ኪዳን ትንቢቶቹ ውስጥ ተፈጻሚነታቸው ውስጥ ለኛ ያለውን መንፈሳዊ ፋይዳ ለማየት እንሞክራለን። ከዚህ ባለፈ ከዚህ በፊት እንደተናገርኩት አንድ ሪማርክ አድርጌ ማለፍ ያለብኝ መጽሐፍ ቅዱስን ብዙ ጊዜ አይታችሁ ከሆነ የወንጌል ዲፊኒሽን ለመስጠት ሲፈለግ ብዙ ሰው ሮሜ ጋር ይሄዳል ወይም ደግሞ ቆሮንቶስ ላይ እኛ ሁላችንም እንሄዳለን። ግን ያ አንዳንዴ ችግሩ ምንድነው? ወንጌልን ስናስብ ዲስክሪት በሆነ መንገድ አንድ ጥቅስ በዚህ አይነት መንገድ የሚነገረውን ፈልጋለሁ ማለት አለመገንዘብ ነው። ምክንያቱም ብሉይ ኪዳን ራሱ ወንጌልን ስለያዘ መጽሐፍ ቅዱስን በእውነተኛ መንገድ ከተረዳችሁ ወንጌልን በሁሉ ስፍራዎች ውስጥ የሚያበስር መጽሐፍ ነው። ሐዋርያው ጳውሎስ ስለ ብሉይ ኪዳን መጽሐፍ ሲያወራ ሁለተኛ ጢሞቴዎስ 3:16 ላይ እንደሚል አይደለ? ቁጥር 15 ላይ እንደሚል ከልጅነት ጀምሮ ጥበብ ለዘላለም ሕይወት የዘላለም ሕይወትን የሚያስገኝን ጥበብ የሚሰጡትን ቅዱሳት መጽሐፍትን አውቀሃል ይላል። እርሱም በክርስቶስ ኢየሱስ በክርስቶስን በማመን የሚገኝን ድነትን የሚያስታውቁትን በማለት ይናገራል። ስለዚህ ወንጌል ከሞላ ጎደል በክርስቶስ ኢየሱስ ማመን የዘላለም ሕይወት ይገኛል የሚል ነው። የኃጢአት ይቅርታ ይገኛል፣ በዚህም ሕይወት የኛ ይሆናል የሚል ነው። ስለዚህ ያንን መጽሐፍ ቅዱስ አንዳንዴ ቀጥተኛ በሆኑ ዲፊኒሽኖች ብቻ ሳይሆን ክርስቶስን በሚገልጥበት ክርስቶስን በሚተርክበት መንገድም ነው። በትይዩ ደግሞ ምን ማለት ነው? ትንቢታዊ የሆነውን ተፈጻሚነትንም ስናስብ አንዳንዴ ቀጥተኛ ጥቅሶችን ብቻ ሳይሆን ፍሬሙንም ጭምር ማየት አለብን። አንዳንዴ ቀጥታ ሳይነግረን ክርስቶስ እያሟላ ያሉትን መንፈሳዊ ነገሮች ያሳየናል። እዚህ ላይ ለምሳሌ ክርስቶስን ከሙሴ ጋር ሲያነጻጽር አናይም፣ ወይም ደግሞ ቀጥተኛ የሆነ ንጽጽር አናይም። ግን ቀስ ብላችሁ ስታስተውሉ ግን ህዝቡን ከኃጢአትና ከጨለማ የሚታደግ ነፃ አውጪ የእግዚአብሔር ልጅን ኢየሱስን እንደመጣ ያሳየናል። ይህንን ቀጥታ አይነግረንም። ስለዚህ እንደዚህ አይነት ነገሮችንም ማሰብ አለብን። ቁጥር 13 ጠቢባኑ ከሄዱ በኋላ የጌታ መልአክ ለዮሴፍ በህልም ተገልጦ ተነስ፣ የምትመለስበትን ጊዜ እስካስታውቅ ድረስ ህፃኑንና እናቱን ይዘ ወደ ግብፅ በመሸሽ በዚያ ቆይ፣ ሄሮድስ ህፃኑን ሊገለው ይሻልና አለው ይላል። እንግዲህ የማቴዎስ ኢንትረስቲንግ በሆነ መንገድ ከማርያም ይልቅ ክርስቶስን ትኩረት ይዞ ነው የሚተርከው። ዮሴፍን ይዞ ነው የሚተርከው። የዮሴፍ ድርጊቶች ላይ ነው ትኩረት የሚያደርገው። ምዕራፍ 1 ላይም ብታዩ ስለ ዮሴፍ ነው የሚያወራው። ምዕራፍ 2 ላይም ከሞላ ጎደል ኤምፋሳይዝ የሚያደርገው ዮሴፍ የሚያደርጋቸው ድርጊቶች ላይ ነው። በዚህም ስለ ዮሴፍ አስገራሚ ነገር ልናስብም ልናይም እንችላለን። እንግዲህ በህልም ነው የእግዚአብሔር መንፈስ መልአክ ከዮሴፍ ጋር እስካሁን ድረስ እያወራ ያለው። ምዕራፍ 1 ላይ አሁንም እዚሁ ላይ በህልም ተገልጦለት የጌታ መልአክ ማድረግ ያለበትን ነገር ይነግረዋል።
ይህንን እንደሰማ እንግዲህ ቁጥር 14 ላይ እንደምታዩት ስለዚህም ዮሴፍ ተነሳ ሕፃኑና እናቱን ይዞ በሌሊት ወደ ግብፅ ሄደ ይላል። እንግዲህ ይህንን ስትመለከቱ ህልሙ እንደኛ ሰዎች ብዙ ጊዜ እግዚአብሔር መጽሐፍ ቅዱስ ካነን እስከሚያልቅ ድረስ በህልም የሚገለጥበትን መንገድ ከአሁን ዘመን ጋር በማነጻጸር ይታለላሉ። ሰዎች በእውነቱ እውነተኛ ህልም ካዩ ኢትስ ፋይን፣ ግን ጥርት ያለ ህይወታችሁን አትስቴክ የምታደርጉበት አይነት ህልም እንጂ ሊሆን ይችላል ብላችሁ የምትገምቱት አይነት አይደለም። እንደምታዩት ዮሴፍ ግልጽ ሆኖለት ታይቶት በቪዥን ብለር በሆነ መንገድ ያወራል ብለንም እንዳናስብ፣ እነሱ ራሱ ህልም እያዩ ወይ እየታለሉ እንዳልሆነ በሚያሳውቅ መንገድ እግዚአብሔር በእውነተኛ መንገድ ራሱን ይገልጽ ስለነበር ማለት ነው። ይህ አይነት መገለጥን አሁን መጠበቅ ያው እንግዲህ ብዙ ዲስከሽን ይወስዳል። ይህንን ብዙ በያወሩ ጊዜ መፍጨት አያስፈልግም። ግን ምንም በማያታል መንገድ እግዚአብሔር ራሱ ስለገለጠለት ያንን መገለጥ በመውሰድ እና በህልም በተገለጠለት መሰረት እግዚአብሔር ያዘዘውን ወደ ማድረግ ይሄዳል። ይሄ እንግዲህ ስለ ዮሴፍ ምን ያሳየናል ብላችሁ ብትጠይቁ በእውነቱ ከላይ በጽሁፍ ውስጥ ስናነበው በጣም ቀላል ነው፣ ግን በሰላም የኖረ የነበረ ሰውን ህይወት ሚዝርብል ነው ያደረገው። ሩጫ ብቻ ነው የሆነው ህይወቱ አይደለ? ምዕራፍ አንድም ላይ ማርያም ሊተው ነበር፣ መንፈስ ቅዱስ መልአኩ በመገለጥ እንዲያገባ ጠየቀው፣ ወሰዳት። ከዛ በኋላ ወደዚህ አይነት ስደት ነው ህይወቱ የመጣው። ልጁን ይዞ መሄድ ወደማይፈልግበት አይነት ቦታ ወደ መጓዝ ነው የመጣው። ይሄ ከላይ ሲታይ ቀላል ይመስላል የምልበት ምክንያት ለእኛ ግብፅ ምንም አይነት እንትን የለውም፣ ትርጉም የለውም ሀገሩ። በእርግጥ ለኢትዮጵያ ትርጉም ሊኖረው ይችላል፣ ግን ለሌላ ሰው ያን ያህል ወይት የለውም። ለእነርሱ ግን ከታሪካቸውም ደግሞ ከግብፅ ብቻ አይደለም የትም መሄድ አይፈልጉም ከተስፋው ምድር። ግብፅ ማለት ጣዖት የሚመለክበት አባቶቻቸው በአርነት የወጡበት ቦታም ጭምር ነው። አዶልተሪን የሚያስታውሳቸው፣ ጭቆናን፣ ፍርድን የሚያስታውስ አይነት ቦታ። ለአይሁዳውያን ደግሞ ካሉበት የተስፋ ምድር መውጣት ትልቅ የእግዚአብሔር ፍርድም ነው። ምክንያቱም ለእነርሱ ትልቅ ቫልዩ ያላቸው ነገሮች ቤተ መቅደሱ ያለው በዚህ በተስፋው ምድር ነው። እግዚአብሔርም ራሱን ድዌል ያደረገው በዚህ መሬት ላይ ነው። ከዚህ ቦታ ጂኦግራፊካሊ መሸሽ ራሱ ከቸርች እንደመሸሽ ነው ብላችሁ ቁጠሩ። ከእግዚአብሔር የተስፋ ቦታ ዳዊት ከዚህ በፊትም ደጋግሜ እንዳወራሁት ዳዊት ሳኦልን የለመነው አንድ ልመናን ካስታወሳችሁ እኔ ልሙት ግን እባክህ በስደት ምድር በባቢሎናውያን ወይም ደግሞ ባቢሎናውያን አልኩኝ በፍልስጤማውያን ምድር እንድሞት አታርገኝ ይላል። ሞቱ እንኳን እዛ እንዳይሆን እንዲሆን አይፈልግም። ዳዊት መዝሙር መጽሐፍ ላይ ትልቁ ኃጢአተኞች ላይ የሚጸልየው ፍርድ እግዚአብሔርን ከተስፋው ምድር አውጣቸው የሚል ነው። አክቹዋሊ እግዚአብሔርም እስራኤላውያንን ሲቀጣ እንዲያደርገው ከተስፋው ምድር መንቀል ነው፣ ወደ ሌላ ቦታ እንዲፈልሱ ማድረግ ነው። ስለዚህ ለእነርሱ ከዛ ቦታ መነሳት ባይ ኤኒ ሚንስ መውጣት ወደ ኤግዛይል መውጣት ነው፣ ወይ ደግሞ ወደ ስደት መውጣት፣ ከዛ ደግሞ ወደ ፓጋኖች እርኩስ ወደሆኑ ምድር እንደመሄድ ነው። ያንን አይነት ነገር ግን ለመሸከም አልከበደው። በእምነት ሲሮጥ ይዞት ልጁን ደግሞም በጨለማ ራሱ እንደሸሸ እንመለከታለን። ይህ እንግዲህ የሚያስተምረን ነገር አለ። እግዚአብሔርን በማምለክ ክርስቶስን በማወቅ በዚህ አይነት መንገድ መከራ ሊመጣ እንደሚችል ቢመጣም በተስፋ እና በእምነት በመጽናት መቸገር እንዳለብን ያሳየናል። ከዮሴፍ ይህንን መማርም አለብን። እግዚአብሔር አንዳንዴ ማዳኑን በማሸሽም ጭምር መሆኑን ማየት አለብን። እዚህ ላይ የእግዚአብሔር ማዳን ሊጎዳው የሚችል አካል ከመድረሱ በፊት ነው ሬስኪው ያደረገው። ማዳን አይመስልም፣ ሶፍት የሆነ ማዳን ነው። ግን የእግዚአብሔር ፕሮቪደንስ እንደዚህም ነው። አንዳንዴ አጋሽቷችሁ ሳይሆን ሳይደርስባችሁም በማስመለጥ ወይ ደግሞ በማሸሽም ያድናል በመግቦቱ። ነገር ግን ከዮሴፍ በላይ በዚህ ውስጥ እየተሰደደ ያለው የእግዚአብሔር ልጅ መሆኑን ነው ማየት ያለብን። እሱ ነው እንዲሁ ትልቁ ሳልቪፊክ የሆነ የማዳን ዋጋ ለእኛም ህይወት ያለው። ቁጥር 4 ስለዚህም ዮሴፍ ተነሳ፣ ሕፃኑንና እናቱን ይዞ በሌሊት ወደ ግብፅ ሄደ። መታዘዙን እንመለከታለን። ከዛ በሌሊት መሄዱንም ስናይ ደግሞ ምን ያህል አስቸጋሪ ሊሆን እንደሚችል በእነርሱ ዘመን ልናስብ ዘንድ ይገባል።
ያ ራሱ ግን ከዚህ መታዘዝ አልከለከለውም። 15 በዚያም ሄሮድስ እስከ ሞተበት ጊዜ ድረስ ኖረ። በዚህም ልጄን ከግብፅ ጠራሁት በማለት ጌታ በነቢዩ አንደበት የተናገረው ቃል ተፈጸመ። እንግዲህ ፈርስት ሳብጀክት አድርጎ የሚያወራው ዮሴፍን ነው። አሁንም ዮሴፍን ከኢየሱስ ስር አድርጎ ነው የሚናገረው። እንግዲህ ምን ያህል እንደቆየ ሲናገር እንግዲህ ጊዜ አይታወቅም። አንዳንዶች ረጅም ነው ይላሉ፣ አንዳንዶች አጭር ጊዜ ነው ይላሉ። ሄሮድስ የሞተበት ጊዜ ከዚህ ጊዜ በኋላ ማለት ነው። አንዳንዶች 4ኛው ቢሲ ላይ ሊሆን እንደሚችል ይናገራሉ ሄሮድስ የሞተው። በዚህም የተወሰነ ዓመታት ናቸው፣ ትንሽ ዓመታት ነው የሚሆኑት በማለት ይናገራሉ። ያን ሁሉ ጊዜ ኖረ። ይሄ እንግዲህ ቅድምም እንዳልኩት ነው፣ ቀላል ሊመስለን ይችላል። ሳታመልኩ እግዚአብሔር ቤት ሳትመጡ መኖር ማለት ለአይሁዳውያን ሞት ነው። መዝሙር 42 ለዚህ ትልቅ ማሳያ ነው አይደለ? መዝሙረኛው ከእግዚአብሔር ቤት መራቁ ፔንፍ ምን ያህል ህመም እንዳለው ይዘምራል። ያንን እንግዲህ አንዳንዴ አይሁዳዊ ስላልሆንን እያነበቡ እንደገና ማየት ጥሩ ነው። ዳዊት ከእግዚአብሔር ሕዝብ በስደት ምክንያት ሸሽቶ መኖር ለሱ ምን ያህል ከባድ እንደነበረ ያሳየናል። መዝሙር 42 ዋላ የምንጭ ውሃ እንደምትናፍቅ አምላክ ሆይ ነፍሴ እንዲሁ አንተን ትናፍቃለች። ነፍሴ አምላክን ሕያው አምላክን ተጠማች። መች ደርሼ ነው የአምላክን ፊት ማየው? ሰዎች ቀኑን ሙሉ አምላክ የት አለ ባሉኝ ቁጥር እንባዬ ቀንና ሌሊት ምግብ ሆነኝ። ነፍሴ በውስጤ እየፈሰሰች እነዚህን ነገሮች አስታወሱ። ታላቅ ሕዝብ ወደ እግዚአብሔር ቤት እየመራው በእልልታና በምስጋና መዝሙር በዓል በሚያከብር በአላፍ ሕዝብ መካከል እንዴት ከሕዝቡ ጋር ይሄድ እንደነበር ትዝ አለኝ። ነፍሴ ሆይ ለምን ትተክዣለሽ? ለምንስ በውስጤ ትታወቂያለሽ? ተስፋሽን በአምላክ ላይ አድርጊ። ያዳኝና አምላኬን ገና አመሰግነዋለሁና ነፍሴ በውስጤ ተክዛለች። ስለዚህ በዮርዳኖስ ምድር በአርሞኒየምም ከፍታ በሚዛር ተራራ አስብሃለሁ። በፏፏቴ ማስገምገም አንዱ ጥልቅ ሌላውን ጥልቅ ይጣራል። ማዕበልና ሞገዱ ሁሉ ሙሉ በሙሉ አጥለቀለቀኝ ይላል። እንግዲህ ይህንን የሚለው ከእግዚአብሔር ሕዝብ ተለይቶ ከአምልኮ ከቤተ መቅደስ ተለይቶ ባለበት ጊዜ ነው። ሌላው ራሱ ዳዊት መዝሙር 27 ላይ ትዝ ይላቸዋል። በስደቱ መካከል ሆኖ እግዚአብሔርን አንዲትን ነገር ለምናል እርሷንም እጅግ ሻለው፣ እሱም በእግዚአብሔር ቤት ለዘላለም በቤተ መቅደሱ እገኝ ዘንድ ውበቱንም አይ ዘንድ በማለት ይናገራል። መዝሙር 84ም በስደት ጊዜ ሆኖ የዘመረው መዝሙር ነው። እነዚህን ስናይ ለእነርሱ ከቤተ መቅደሱ መራቅ ከተስፋው ምድር መራቅ ምን ያህል ከባድ እንደሆነ ልናይ ይገባል። ይህን ከተረዳን ይህ ምን ያህል ከባድ እንደሆነ ለኢየሱስ ክርስቶስ ምን ማለት እንደሆነ መንፈሳዊ ሆኖ ትርጉምንም እንገነዘባለን። ይህንን ተመልሼ እመጣለሁ። ሁለቱን ከታች ካለው ከቁጥር 6 እስከ 18 ካለው ጋር በማያያዝ ምን ማለት ነው? የምር ኢየሱስ ልጄን ከግብፅ ጠራሁት የሚለው ቃል ተፈጸመ ማለት ምን ማለት ነው? እንግዲህ ይህ ጥቅስ የተወሰደው ከሆሴዕ ምዕራፍ 11 ቁጥር 1 ነው። እዛ ላይ እንግዲህ እግዚአብሔር እስራኤልን እንዴት አሁንም ከስደት ምድር መልሶ እንዴት እንደሚጠራ የሚናገርበት ነው። መሀል ላይ እንግዲህ ያለውን ታሪክ እናመጣና ሁለቱን ጥቅሶች አንድ ላይ ቋጥረን ክርስቶስ ኢየሱስ እንዴት የተስፋ ፍጻሜ እንደሆነ እናያለን። በዚህም ደግሞ የወንጌል ደስታው ምን እንደሆነ እንገነዘባለን። ቁጥር 16 ሄሮድስ ጠቢባኑ እንዳታለሉት በተረዳ ጊዜ በጣም ተናደደ። ከጠቢባኑ በተነገረው መሰረት እድሜያቸው 2 ዓመትና ከዚያ በታች የሆኑትን የቤተልሔምንና የአካባቢውን መንደሮች ወንዶች ልጆች ሁሉ ልኮ አስገደለ ይላል። እንግዲህ ይህ ታሪክ ሲመጣ ትዝ የሚለን ፈርዖን ነው አይደለ? ሙሉ በሙሉ ከፈርዖን ጋር የሚመሳሰል ባይሆንም በሆነ መንገድ የአይሁድን ሕዝብ ለማጥፋት የፈርዖን የሕዝቡ ቁጥር እንዳይበዛና ሕዝቡን በአመፅ ተነስቶ ወይም ጠንክሮ እንዳይከብደውና መታዘዝ እንዳያቅተው በማለት ወንዶችን በመቀነስ በመግደል ያንን ለማድረግ እንደሞከረ አክቹዋሊ ወንዶች ብቻ አይደለም ሁሉንም ልጆች ነው ይገል። አይ ቲንክ እሱም ወንዶችን ነው ሞር የሚገለው ሞር ስትሬንጅ፣ ምክንያቱም ጠንካራም ሆኖ ትሬት ሊያደርጉ የሚችሉት እነሱ ስለሆኑ። እዚህ ላይ ግን ሙሉ ባይሆንም የሚጨፈጭፈው በሆነ ረገድ ያንን አይነት ተምሳሌታዊ የሆነ ፒክቸር እንደሚይዝ ሄሮድስን እናያለን። ሄሮድስ እንግዲህ ከዚህ በፊት እንዳየነው ከጠቢባኑ መተው ማጊስ አወሩት። ኮከብ አይተው እንደመጡና የአይሁድ የተወለደ ንጉስ የት እንዳለ ለማወቅ ፈልገው ጠየቁ።
ከዚያ ያንን መረጃ በመያዝ ወደ ፕሪስቶቹ አስጠርቷቸው ጸሐፍትን አስጠርቶ ጠየቃቸው። የአይሁድ መሲህ የት ይወለዳል ብሎ እነሱም ከሚኪያስ በተወሰደው ጥቅስ መሰረት ቤተልሔም ላይ እንደሚወለድ ነገሩት። ያንን ያዘ። ሁለተኛው እንግዲህ ሄዶ እነሱ ከላይ እንደምታዩት መሲሁ ጋር ሂዱ፣ ስታገኙት መታችሁ ለእኔ ንገሩኝ አላቸው። እዚህ ላይ እንደምታዩት እግዚአብሔርም ተገልጦ መንገድ ሌላ አሳይቷቸው ወደ ሄሮድስ እንዳይመጡ አድርገው ወደ ሌላ መንገድ ሰደዳቸው። በዛ ሄዱ። ይህንን ሲጠብቅ ሲያስተውል ጊዜው ሄዶ ሊሆን ይችላል፣ አይነግረንም። በሁለቱ መካከል ያለውን የጊዜ ርቀት እነሱ የሄዱበትንና የቆዩበትን ጊዜ እሱ ኤክስፔክት ካደረገው ጊዜ አንጻር፣ ነገር ግን ያንን እርግጠኛ ወደ መሆን በመጣ ጊዜ የወሰደውን እርምጃ ያሳየናል። እጅግ ተናዶ እንደዚህ አይነት ውሳኔን ነው የወሰደው። ይህንን ብዙ ሊብራሎች የወስዱትና በተለይ ጆሴፈስ የሚባል ሰው በመጀመሪያው ክፍለ ዘመን ላይ የነበሩትን ክስተቶች የነገስታቱን ሁሉ ጭካኔም ይሁን ምንን ዘግቧል። ነገር ግን ይህንን ታሪክ አልዘገብም። እንዲህ አይነት ክስተት ተከስቶ ቢሆን ኖሮ እንዴት አይዘግብም በማለት መጽሐፍ ቅዱስ ሪላብል ላይሆን እንደሚችል ይናገራሉ። ለዚህ እንግዲህ ብዙ ኮሜንታተሮች ቆንጆ መልሶች አሏቸው። አንዱ እንግዲህ የመጀመሪያው መጽሐፍ ቅዱስ ራሱን ችሎ እንደ ታሪክ መጽሐፍ መወሰድ አለበት። በሌላ መጽሐፍ ጆሴፈስን እንደምናምነው ልክ አይደለ? አሁን ቬሪፋይ ጆሴፈስ ተወስዶ መጽሐፍ ቅዱስ ነው ቬሪፋይ እየተደረገ ያለው። ያው ጎሉ ምንድነው? ውስጡ ጆሴፈስ ምንም ሪሊጂየስ ኢንትረስት ስለሌለው ሳይዋሽ ነው ታሪኩን የሚመዘግበው በሚል አሰምሽን ነው። ክርስትና ግን የራሱን ሃይማኖት ስታብሊሽ ማድረግ ስለሚፈልግ የሚፈልጋቸውን ነገሮች ነው የሚተርከው በማለት ወይም ደግሞ ታሪክን በእውነተኛ መንገድ ካፕቸር አያደርግም በሚል ጥያቄ ነው እንግዲህ እንደዚህ የሚባለው። ለዚህ እንግዲህ መልስ ሲሰጡ ከሄሮድስ ጭካኔና ካለው የታሪክ ብዛት አንጻር ይሄ በጣም ሬሌቨንት ተደርጎ ሊታይ ይችላል በማለት ይናገራሉ። ጆሴፍን ለምን ላይጽፍ እንደሚችል ሲናገሩ ማለት ነው። ይህ ሰው የገዛ ሚስቱን እጅግ የሚወዳትን እንደገደለ ከዛ ደግሞ ሁለት ልጆቹን ኮንስፓይር ሊያደርጉብኝ ይችላሉ ብሎ ስላሰበ የገደለ የገዛ ልጆቹን፣ ሶስተኛ ልጁንም ደግሞ የአባቱ ሄር እንደሆነ ወይም ደግሞ የአልጋ ወራሽ እንደሆነ ስላወራ የገደለ ሰው እና በጣም አትሮሺየስ የሆኑ ወንጀሎች ያሉት ወንጀል ንጉስ ወንጀል ከሰሳል። በጣም ክፉ ሰው ነው። ብዙ ወንጀሎችን ብዙ በጣም ክፉ የሆኑ ነገሮችን ያደረገ ሰው ነው እና ይህን ታሪክ ስናስብ ብዙ ጊዜ ባለፈው እኔም ሳላስተውል እንዳያችሁት ድንገት 2000 ሊሆን ይችላል እንዴ አውርቻለሁ። ነገር ግን አንዱ የሚነገረው ምንድነው ኢቭን ቤትልሔም ላይ ያለው ሰው ቁጥር ራሱ ያን ያህል ብዙ አይደለም። 2000 ልጆች እንደዚህ ሰዎች አንዳንድ ይገምታሉ፣ ግን ያ ትክክል አይደለም። ያን ያክል ልጅ አይደርስም። ከዛ ደግሞ ወንዶቹ ቢቆጠሩ ከ2 ዓመት በታች በዛች ትንሽ የከተማ ውስጥ የሚወለዱ ልጆች ብዛት ቢቆጠር ያን ያህል ትልቅ አይሆንም። ከዚህ አንጻር ትኩረት ተሰጥቶ ላይጻፍ ይችላል። አንድ ደግሞ ክሪቲካል የሆነ ነገር አንድ ሰው ሲናገር ጆሴፈስ አሲዝ ጁ እንደመሆኑ የክርስቲያኖችን ታሪክ በሆነ ረገድ ላይወደው እንደሚችል ልናስብም ዘንድ ይገባል። ምክንያቱም ኢምፕላይ ስለሚያደርግ፣ ምክንያቱም የመሲሁ መምጣት ሊጠቁሙ ከሚችሉ ነገሮች ውስጥ አንዱ ይሄ ክስተት ስለሆነ አይሁዶች እንዲህ አይነት ነገርን ማውራት ባይፈልጉ ሊገርመን አይገባም አይደለ? ምክንያቱም እንደምታዩት ማቴዎስ ራሱ ይሄንን አንድ ጠቋሚ ነገር ያደርጋል፣ አንድ ላይት ያደርገዋል። መሲሁን ኤክስፔክት እንድታደርጉ በዛ ሆራይዘን ውስጥ በዛ የጊዜ ማዕቀፍ ውስጥ መሲሁ ተገልጦ ሊሆን እንደሚችል እንድትገምቱ የሚያስገድድ ነገር እንደሆነ ያሳያል። እነዚህ ታሪካዊ ኢቨንቶች የመሲሁ መምጣት የሚያመላክቱ እንደመሆናቸው ማለት ነው። ያ ማለት ስቃዩ የልጆቹ ሞት ተራ ነገር ነው ለማለት አይደለም፣ ግን እንዴት ሊታይ እንደሚችል እንድናስብ ማለት ነው። ስለዚህ ይሄ ሰው እንግዲህ ያደረገው ሰብአ ሰገሎቹ የነገሩትን የጊዜ ስፔስ በመያዝ ሬንጁን አወጣ። በዚህ ውስጥ ነው ሊሆን የሚችለው መሲሁ፣ በዚህ ውስጥ አገኛለሁ በሚል ተስፋ ነው። እገለዋለሁ ነው ሀሳቡ። እንግዲህ ያ ምን ያህል ሪዲክለስ እንደሆነ ከዚህ በፊት አውርተናል ባለፈው በነበረ ጊዜ። እንዴት ሰው መጽሐፍ ቅዱስን እያመነ ትንቢትን እያመነ እንዴት ሄዶ ለመግደል እንደሚያስብ ማለት ነው። ሂስ ላይክ ዲቫይን በሆነ መንገድ ሊወለድ እንደሚችል አምናችሁ ቦታውንም አምናችሁ ሄዳችሁ ለማጥፋት ማሰብ ማለት ምን ያህል ግለሰቡ አእምሮ ዲፕሬቭድ እንደሆነ ያሳያል። የሰው ልጅንም አእምሮ ሲጨልም ምን ያህል
ምክንያቱም እግዚአብሔር እንዲወለድ እያደረገ ያለው ኢቭን የአምላክ ልጅ ባይሆን ራሱ if you assume that ንጉስ ነው ወይም ደግሞ ነቢይ ነው ራሱ እግዚአብሔር እያመጣ ያለው እግዚአብሔር ለትውልዱ እያመጣ ያለው አካል ነው ብላችሁ ብታስቡ ራሱ ከእግዚአብሔር ጋር ነው ጸባችሁ የሚሆነው ማለት ነው። ይህንን እንኳን ማሰብ የሰው ልጅ ፕሮሰስ ማድረግ አይችልም ሎጂካሊ ማለት ነው። ቁጥር 17 በዚህም በነቢዩ ኤርሚያስ እንዲህ ተብሎ የተጻፈው የተነገረው ተፈጸመ ይላል። ይሄ እንግዲህ በጣም ኢቪል የሆነ ክስተት ነው፣ ክፉ ክስተት ነው። ግን በዚህም ውስጥ መሲሁ መምጣቱን ያሳብቃል፣ ማሳያ ነው ይላል ማቴዎስ። ትዝ እንደሚላችሁ ጌታ ኢየሱስ ፈሪሳውያንን አንድ ጊዜ ሲወቅስ ያለው ከዚህ በኋላ ማቴዎስ ወንጌል ላይ አክቹአሊ ያለ ሲመጣ እናያለን። ወቅትን ጂኦግራፊን እያያችሁ ዝናብ ይዘንብ ይሁን ወይ አይዘንብ ይሁን ትገምታላችሁ። የአንድ ዛፍ ምን ዛፍ ነው? በለስ። የበለስ ዛፍ ጫፉ ሲያቆጠቁጥ ስታዩ ሲዝኑ እየመጣ እንደሆነ ዝናብ ሊመጣ እንደሆነ ታውቃላችሁ። ነገር ግን የእግዚአብሔር መንግስትን መገለጥን ማስተዋል እንዴት አልቻላችሁም ይላል። ማስተዋል እንዳለባቸው ፑሽ እያደረገ ማለት ነው። ይህ ማለት ነው ብትሉ ቅድም እንዳልኩት ነው በስሱ በቃ በዚህ ሰዓት መሲሁ መጥቷል ማለት ነው። ላይክ ዳይሬክት ኢቭን እንደ አይሁዳዊ ዝም ብላችሁ ኢየሱስን ባታዩት ራሱ ይሄ ታሪክ ክስተት ከሰማችሁ ይሄ ሂንት የሚያደርገው መሲሁ መገለጡ ነው ብላችሁ መደምደም የሚገባቸው አይነት ናቸው። ቁጥር 8 ታዲያ በነቢዩ ኤርሚያስ ምንድን ነው የተጻፈው? የለቅሶና የታላቅ ዋይታ ድምፅ በራማ ተሰማ፣ ራሄል ስለ ልጆቿ አለቀሰች፣ መጽናናትም እምቢ አለች፣ ልጆቿ አልቀዋልና ይላል። እንግዲህ ብዙ ልጆች በአንዴው እንደተገደሉ ያሳየናል። ይህንን ወስዶት ነቢያዊ ከሆነ እንግዲህ የትንቢት መጽሐፍ በራሱ የራሱ የሆኑ ፉልፊልመንቶች አሉት በራሱ ዘመን እና ጊዜ ውስጥ። ግን እንደ ትንቢት መጽሐፍነታቸው መሲሁን ኤክስፔክታንት ናቸው፣ መሲሁን ጠባቂ ናቸው። መጽሐፍቱ የትንቢት መጽሐፎች በሙሉ ስለ ኢየሱስ እንደመሆናቸው ማለት ነው። ስለዚህ ሁሉንም እዛ ላይ የተጻፉት ነገሮች በክርስቶስ ዘመንና ጊዜ ውስጥ መፈጸማቸው መፈተሽ አለበት መሲሁ መምጣቱ ይታወቅ ዘንድ። አሁንም አእምሮዬ ላይ ሌላ እየመጣ ነው። ማቴዎስ ወንጌል ምዕራፍ 11 ላይ መጥምቁ ዮሐንስ ግራ ገብቶት መሲሁ መጥቷል ወይስ ሌላ እንጠብቅ አንተ አይደለህም ወይ ብሎ ጌታ ኢየሱስን ሲጠይቅ ጌታ ኢየሱስ ያደረገውን አይታችሁ ከሆነ ኢቨንት ነው የሚናገረው። ሄዳችሁ እንዲህ ብላችሁ ንገሩት፣ በሽተኞች እየተፈወሱ ነው፣ አንካሶች እየዘለሉ ነው ብላችሁ ንገሩት ይላል። ይህ ለምንድን ነው እንደዛ የሚለው ብትሉ በኢሳያስ መጽሐፍ ላይ እንዳለው ጉንድሾች በመሲሁ መምጣት እንደሚዘሉ ስለሚናገር ማለት ነው። ይህም እንግዲህ ኤርሚያስ መጽሐፍ ምዕራፍ 31 ላይ የተጻፈ ጥቅስ ነው። እናም ይህ ትንቢት በክርስቶስ ኢየሱስ መፈጸሙን ማቴዎስ ይነግረናል። ራማ የት ነው ብለን የጠየቅን እንደሆነ ኤርሚያስ ምዕራፍ 40 ላይ ወደ ባቢሎን ምርኮ ሲወሰዱ አይሁዳውያን የተወሰዱበት ቦታ ነው። ኤርሚያስ መጽሐፍ ላይ ምዕራፍ 40 ቁጥር 1 የክብር ዘበኞች አዛዥ ናቡዝሪዳን ኤርሚያስን ከኢየሩሳሌምና ከይሁዳ ወደ ባቢሎን በሚወስዱበት ምርኮኞች ሁሉ መካከል በራማ በምርኮ የሚወሰዱበት ቦታ ነው። ምርኮን ነው የሚያሳስበው ማለት ነው። በሚወሰዱበት ምርኮኞች ሁሉ መካከል በራማ በሰንሰለት ታስሮ ባገኘው ጊዜ አስፈታው። ከዚያ በኋላ የእግዚአብሔር ቃል ወደ ኤርሚያስ መጣ ይለናል። ኤርሚያስ ምዕራፍ 31 ላይ ወደ ኋላ ስንሄድ እንግዲህ መጽሐፉን በራሱ ኮንቴክስት ስታዩት እንደምናስበው እንደውም በጣም የተስፋ ዘመን መምጣቱን የሚያውጅ ነው። ምዕራፍ 31 ኤርሚያስ በዚያን ዘመን ይላል እግዚአብሔር ለእስራኤል ነገድ ሁሉ አምላካቸው እሆናለሁ፣ እነርሱም ሕዝቤ ይሆናሉ። እግዚአብሔር እንዲህ ይላል ከሰይፍ የተረፈው ሕዝብ በምድረ በዳ ሞገስን ያገኛል። እኔም ለእስራኤል ረፍትን ለመስጠት እመጣለሁ። እግዚአብሔር ከሩቅ ተገለጠልን እንዲህም አለን፣ በዘላለማዊ ፍቅር ወድጄሻለሁ፣ ስለዚህም በርኅራኄ ሳብሁሽ። የእስራኤል ድንግል ሆይ እንደገና አንጽሻለሁ፣ አንቺም ትታነጫለሽ፣ ከበሮችሽንም እንደገና አንስተሽ
ከሚፈነጥዙት ጋር ትፈነድቂያለሽ። እንደገናም በሰማርያ ኮረብቶች ላይ ወይን ትተክያለሽ። አትክልተኞች ይተክሏቸዋል፣ በፍሬውም ደስ ይላቸዋል። ጠባቂዎች በኤፍሬም ኮረብቶች ላይ ኑ ወደ ጽዮን ወደ አምላካችን ወደ እግዚአብሔር እንውጣ ብለው የሚጨውበት ቀን ይመጣል። እግዚአብሔር እንዲህ ይላል፣ ስለ ያዕቆብ በደስታ ዘምሩ፣ ስለ ሕዝቦች አለቃ እልል በሉ፣ ምስጋናችሁን አሰሙ። እግዚአብሔር ሆይ የእስራኤልን ቅሬታ ሕዝብህን አድን በሉ። እነሆ ከሰሜን ምድር አመጣቸዋለሁ፣ ከምድር ዳርቻ ሰበስባቸዋለሁ። በመካከላቸውም ዕውሮችንና አንካሶችን፣ ነፍሰ ጡርና በምጥ ላይ ያሉ ሴቶች ይገኛሉ። ታላቅ ሕዝብ ሆኖ ይመለሳሉ፣ እያለቀሱ ይመጣሉ፣ እያጽናናሁ አመጣቸዋለሁ። እኔ ለእስራኤል አባት ነኝና ኤፍሬም በኩር ልጅ ነውና፣ በውሃ ምንጭ ዳር በማይሰናከሉበት ቀና መንገድ እመራቸዋለሁ። ሕዝቦች ሆይ የእግዚአብሔርን ቃል ስሙ፣ ሩቅ ባሉ የባህር ጠረፎችም እስራኤልን የበተነ እርሱ ይሰበስበዋል፣ መንጋውንም እንደ እረኛ ይጠብቃል ብላችሁ አውጁ። እግዚአብሔር ያዕቆብን ይዋጀዋልና ከእርሱም ከሚበረቱ እጅ ይታደገዋልና። መጥተው በጽዮን ተራራ ላይ በደስታ ይዘምራሉ። በእግዚአብሔርም ልግስና በእህሉ በወይን ጭማቂውና በዘይቱ በፍየልና በበግ ጠቦት በወይፈንና በጊደር ደስ ይሰኛሉ። ውሃ እንደማይቋረጥበት የአትክልት ስፍራ ይሆናሉ። ከእንግዲህም አያዝኑም። ኮረብቶች ይዘፍናሉ፣ ደስም ይላቸዋል። ጎረምሶችና ሽማግሌዎችም ይፈነጥዛሉ። ለቅሷቸውን ወደ ደስታ እለውጣለሁ፣ ከሐዘናቸውም አጽናናቸዋለሁ። ደስታን እሰጣቸዋለሁ፣ ካህናቱን አትረፍርፌ ይባርካለሁ። ሕዝቤን በልግስናዬ ይጠግባል ይላል እግዚአብሔር። እግዚአብሔር እንዲህ ይላል፣ ዋይታና መራራ ለቅሶ ከራማ ተሰማ፣ ልጆቿ የሉምና ራሔል አለቀሰች፣ መጽናናትም እምቢ አለች። እግዚአብሔር እንዲህ ይላል፣ ድምፅሽን ከለቅሶ ዓይኖችሽንም ከእንባ ከልኪ፣ ድካምሽ ያለ ዋጋ አይቀርምና ይላል እግዚአብሔር። እንግዲህ ሙሉ መጽሐፍ ውስጥ እንዴት እንደሰፈረ እንዲሁ ዝም ብሎ ገንጥለን እንዳናየው ለምን ይሄኛው ራሱ የተስፋ ዜና እንደሆነ ለማሳየት ነው። እንግዲህ ራማ በምርኮ የተወሰዱበት ነው። ኤርሚያስ እዚህ ላይ እንደምታዩት በምርኮ ከተወሰዱበት እንዴት በእግዚአብሔር ሪስቶሬሽን ከምርኮ ምድር ከባቢሎን እንዴት እንደሚመለሱ የሚያሳይበት ነው። ራሔል ለምንድን ነው እዚህ ላይ የምትመጣው ነው ጥያቄ። ራሔል ለምን እዚህ ታሪክ ላይ ተገኘች ብለን መጠየቅ አለብን። ይህንን እንግዲህ ለምንድን ነው ለሚለው ብዙዎች የሚመልሱት ይሄ ክስተት የሆነው እንደምታዩት ቤትልሔም ላይ ነው። ዘፍጥረት መጽሐፍ ላይ 35፣ 16፣ 19 ላይ ሄዳችሁ ብታነቡ ራሔል የተቀበረችው በቤትልሔም አካባቢ ነው። በተጨማሪም ራሔልን አሟሟት አይታችሁ ከሆነ ልጅን እየወለደች እርሱም ብንያምን በመውለድ ነው በምጥ ያለች የሞተችው እና ልጇንም ስትሞት ስሙን በኖኒ በማለት የሐዘኔ ወይም ደግሞ የጭንቀቴ ልጅ በማለት ሰየመች። ነገር ግን ያዕቆብ አይሆንም ብሎ ብንያም ብሎ ስሙን እንደቀየረ ይነገራል። ስለዚህ በአይሁዳውያን ኢማጂኔሽን ውስጥ ከዚህ ታሪክ ጋራ ከልጆች ሞት ጋር ኢንቨርስሊ ነው እንግዲህ። ምክንያቱም ራሔል እዚህ ላይ እንደምታዩት ከሞተችበት ሆና ነው የምትጮው። በአክቹዋሊ በእውነታ የሌለች ሴት ናት። ኦልሬዲ ሞታለች። ለምንድን ነው እንደዚህ የሚናገረው ብላችሁ ብትሄዱ ስትሞት በዚህ አይነት ጭንቅ ልጅን በመስጠት ነው የሞተችው። ከሞተች በኋላ ግን ብዙ ልጆች ይሞታሉ አይደለ? ግሪፍን ወደኋላ የሚያብስ ነው ማለት ነው። በሞት የወለዳችሁትን ልጅ እናንተ ከሞታችሁ በኋላ ያው እንግዲህ ቀጥታ ቢንያም ባይሞትም የእስራኤል ዘሮች ናቸው እና አብዛኞቹ በስደትም ሲሄዱ የቢንያም ነገር ነው የተወሰደው። በዛ አይነት ልብ ስትመለከቱ በሞት የተወለደቻቸው ልጆች እንደሞቱባት አድርጋችሁ መቁጠር ትችላላችሁ። እንኳን ልጅ ሞቶባት እራሷ በሞት እያለቀሰች እየጮኸች በሐዘን የሞተች ናት እና ያንን የብለቅሶ ልጅን እንደማጥፋት ብላችሁ ቁጠሩ። በዚህም ካልቪን እንዲያው ምን ይላል? ትውልዱ መንፈሳዊ በሆነ መንገድ ኮንሽስ ካለመሆኑ የተነሳ በሞተችው በራሔል ኮንሽሳቸውን ለማንቃት እየሞከረ ነው። ምን ያህል ኤርሚያስም አክቹዋሊ በራሱ ዘመን ይህ ክስተት ምን ያህል አሳዛኝ እንደሆነ ለማሳየትም እየሞከረ ነው። ምን ያህል የእግዚአብሔር ቻስታይዝመንት እንደሆነና ልብን የሚሰብር እንደሆነ ማለት ነው። በዚህ ረገድ እንግዲህ ታዲያ እዚህ ላይ ግን ማቴዎስ የእግዚአብሔር ልጅን መምጣት አርጎ ሁለቱን ያያይዘዋል። እርግጥ ራሱን በራሱ ችሎ የሚቆም ነው። ቁጥር 16-18 በዚህ ረገድ አንድን የክርስቶስ ኢየሱስን የመሲሁ መገለጥ እውነታ የሚያረጋግጥ በመሆን ማለት ነው። ምን እያለ ነው ብላችሁ ብትጠይቁ
ይሄ ማለት መሲሁ መጥቷል ማለት ነው ያለ ዘመኑ መጥቷል ማለት ነው። ምክንያቱም ሲከፍት ኤርሚያስ ምን ብሎ ነው የጀመረው? 31 ላይ በዚያን ዘመን ብሎ ነው የጀመረው። ያ ዘመን አሁን ሆኗል። ምክንያቱም ይኸው እንደምታዩት ዲስተርብ በሚያደርግ መንገድ መሲሁን ለመግደል በተፈለገ መንገድ ይህን ያህል ልጆች ሞተዋል። እዚህ ላይ እንግዲህ ኤግዛይል ይመጣል፣ በስደት መሰደድ። እንግዲህ ምዕራፍ 1 ላይ እንዳያችሁ ራሱ ማቴዎስ የእግዚአብሔር ሕዝብ በተለይም ሁለተኛው ትውልድ የዳዊት መንግስትን የሚያስተዳድሩ ንጉሳዊ የሆነ ስልጣኑን በማጣት እንግዲህ የእስራኤል መንግስት በሆነ ረገድ ውጫዊ በሆነ መንገድ በሚታይ መንገድ ፈርሳለች ልትሉ ትችላላችሁ። በምርኮ ምድርም ሄደው ግን መሪዎች ነበሯቸውና 14 ትውልድን ይቆጥራል ማቴዎስ እና ከዛ ከምርኮ እንዴት ምርኮ እያበቃ መሆኑን እያሳየን ጭምር ነው አይደለ? ጌታ ኢየሱስ በመምጣቱ መቋጫው እንደቀረበ ባለፈው እንዳወራ ነው። በየ14 ትውልድ መቋጫ something new happens። ከአብርሃም ትውልድ እስከ 14 ትውልድ ስትቆጥሩ ዳዊት ኢመርጅ ያደርጋል። ከዳዊት 14 ትውልድ ስትቆጥሩ የእግዚአብሔር ሕዝብ ይሰደዳል። ከዛ 14 ትውልድ ስትቆጥሩ መሲሁ ይመጣል። በዚህም የእግዚአብሔር ሕዝብ አርነት የሚያገኝበት ዘመን እንደደረሰ እየተናገረ። ስለዚህ የኤርሚያስ መጽሐፍንም ስታዩ የእግዚአብሔር ሕዝብ እንዴት በታላቅ ክብር ነፃነትን እንደሚያገኝ አሕዛቦች ሁሉ ከተለያየ ስፍራ ወደዚህ እግዚአብሔር ወደዚህ አምላክ እንደሚመጡ ይናገራል ኤርሚያስ። በዛው ትይዩ ነው እንግዲህ የእግዚአብሔር ልጅ ወደ ግብፅ እንደተሰደደ የሚናገረው። አንድ ቮይስ የሚባል ሰው እንደዚህ ይላል there was hope for the exiles in Babylon because they would return to their own land. And there was hope for Israel because the Messiah escaped Herod's wrath and would return to his own land from Egypt. That may be what Matthew intends when he cites Jeremiah 31:50 as a prophecy. በዚህ ነው እንግዲህ ይህ ሊገናኝ የሚችለው ይላል። አይዟችሁ የእግዚአብሔር ልጅ በዚህ ግድያ መካከልም አምልጧል፣ እናንተን ሪስቶር ያደርጋቸዋል፣ ይዋጃቸዋል የሚልን ተስፋ ይናገራል ይላል። ታዲያ የኢየሱስ ወደ ግብፅ መሄድ ምን ያህል ለምንድን ነው ሲግኒፊካንት የሚሆነው? እንግዲህ ሆሴ ላይ ምዕራፍ 11 ቁጥር 1 ላይ እንዳልኳችሁ እግዚአብሔር ሕዝቡን ከምርኮ እንደሚመልስ የሚናገርበት ነው። ታዲያ ክርስቶስ ይሄ እንግዲህ በራሱ ለኛ ትልቅ ደስታ ነው። ምክንያቱም ሜሲያኒክ ፉልፊልመንትም ስለሆነ በራሱ ልክ ኢየሱስን በማመናችን አልተዋሸንም ማለት ነው። እንደ ተስፋ ቃል የመጣ መሲህ የተከተልነው፣ ሌላ መሲህ አይመጣም። አይሁዶች አሁንም እየጠበቁ እንዳሉት ማለት ነው። ከዚህ በኋላ የሚመጣ መሲህ የላቸውም። ኦልሬዲ ኢየሱስ ስለመጣ እውነተኛው መሲህ ሆሴ ምዕራፍ 11 እስራኤል ገና ሕፃን ሳለ ወደዱት፣ ልጄንም ከግብፅ ጠራሁት። እስራኤል ግን አብዝቼ በጠራኋቸው ቁጥር አብዝተው ከኔ ራቁ፣ ለባለ አማልክት ሰው፣ ለምስሎችም አጠኑ እያለ እግዚአብሔር ይናገራል። ታዲያ ሕዝቤን ልጄን ከግብፅ ጠራሁት በማለት ውስጥ ምንድን ነው የምናስበው ብለን ብንጠይቅ ጌታ ኢየሱስ ክርስቶስ እንግዲህ በደንብ እናስብ። የተስፋው ምድር ከነዓን ነው። ከዛ መውጣት ፍርድ ነው። የእግዚአብሔር ፍርድ በታች መሆን ነው። ልክ አዳም ከገነት ውስጥ መባረሩ ፍርድ እንደሆነ ሁሉ ለእስራኤልም ከከናን ከተስፋው ምድር መባረር ከእግዚአብሔር እርግማን ወይም ፍርድ በታች መሆን ነው። ክርስቶስ ወደ ግብፅ መሰደዱ በዚህ ረገድ ከእግዚአብሔር ፍርድ በታች መሆን ነው ልንል እንችላለን። ኢየሱስ ሁሉንም ቦታዎች እየተካ ፍጹም በሆነ መንገድ በመቀጣትም ብትሉ የእግዚአብሔር ጽድቅን በመፈጸምም የሕዝቡን ፌለሪቲ እየሞላ ነው። በዚህም እውነተኛ አሁን እስራኤል ነው ልንል እንችላለን። በዚህ ውስጥ ያለው ታዲያ መንፈሳዊ የሆነው ታላቅ ብድራት ምንድን ነው? ክርስቶስ በቤትልሔም ማረፊያ ቦታ እንዳጣ ሁሉ ምትካዊ በሆነ መንገድ ሰልፊፊክ ቫልዩ አለው። ክርስቶስ ብዙ ጊዜ የክርስቶስን ማዳን መስቀሉ ላይ ነው የምናደርገው አይደለ? መስቀሉ ላይ በከፈለው መስዋዕት ነው ያዳነን ብለን ነው ብቻ የምናስበው። ግን ህይወቱ ራሱ አቶኒንግ ቫልዩ አለው። ወይ ደግሞ በህይወቱ ውስጥ ያጣቸው መንፈሳዊ ተድላዎችና ሁሉ ነገሮች ራሱ ለኛ የእግዚአብሔርን ቸርነት
በምትክ የሚያመጡ ናቸው። ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 8:9 ላይ እርሱ ባለጠጋ ሲሆን ሳለ ስለኛ ድሃ ሆነ፣ ሂዩሚሌትድ ሆነ ይላል። ያ የእግዚአብሔር ፍርድን መቀበል ነው። ኃጢአተኞች ድህነት ነው የተገባቸው፣ ግን እርሱ ያንን ወስደዋል። ኢየሱስ ቤተልሔም ላይ ሲወለድም ዝም ብሎ ድራማ መስራት ትህትናን ማስተማር ነው ብለን ካሰብን ስህተት ነው። ፕራይመሪ ጎሉ ትህትናን ማስተማር ሳይሆን የእግዚአብሔር ልጅ በዚህ ዓለም ላይ ድሎትን ያጣው ስለኛ ነው። በዛ ግን ብቻ አያበቃም። በተስፋው ምድርም መሆን እንዳይችል ተሰዶ ወጣ። ከእግዚአብሔር መገኘት ተባረረ ልንል ራሱ እንችላለን። ከቤተ መቅደሱ አይደል እሱ ራሱ በአባቴ ቤት ሆን ዘንድ ይገባኛል ሉቃስ ላይ ሲል እንመለከታለን። ግን ያንን አክሰስ ሰጣ እግዚአብሔር ልጅ። ይሄ ስለኛ ነው። ማርቲን ሪ እንደዚህ ይላል usually even whose more mature years are accompanied by toils and fears have a peaceful and a quiet infancy. በህይወታቸው ውስጥ ብዙ ጊዜ መከራ የሚወስዱ ሰዎች ራሱ ብታዩ ልጅነታቸው ቢያንስ ካደጉበት ጊዜ ይልቅ የተሻለ ነው። His life and suffering began together. He was born a man striven with, like Jeremiah 15:10, who was sanctified from the womb. Christ the head and the church his body agree in saying, many a time have they afflicted me from my youth up. መዝሙር 88:5. Pharaoh's cruelty focuses on the Hebrews children, and a great red dragon stands ready to devour man's child as soon as it should be born. የእግዚአብሔር ልጅ ገና ከመምጣቱ መከራ ከልጅነቱ ተከትሎታል። ገና ከውልጃው ጀምሮ መከራ ያለበት ሰፍሪንግ ያለበት ነው። ለምንድን ነው ግን? እኛ ከእግዚአብሔር ቤት እንዳንባረር ኢየሱስ ስለኛ ከእግዚአብሔር መገኘት ተባረረ ልንል እንችላለን። በዚህም ሐሴት ልናደርግ እንችላለን። ከዚያ ወዲህ ከእግዚአብሔር ከተስፋው ቦታና ከእግዚአብሔር መገኘት ከእግዚአብሔር ቤት መቅደስ አንባረርም። ክርስቶስ ስለኛ ስለተባረረ በዚህ ደስ ሊለን ይችላል። እንደዚህ ይላል He was banished so early from earthly Canaan so that we who because of our sin were banished from the heavenly Canaan would not be expelled forever. እኛ ኃጢአተኛ የሆንን ከእግዚአብሔር እውነተኛው ከናን ለዘላለም እንዳንባረር ዘንድ ክርስቶስ ስለኛ ገና ከልጅነቱ ተባረረ ይላል። ብዙ ጊዜ ከዚህ በፊት አውርቻለሁኝ። ኤደቢ ፒንክ እዚህ ላይ ትልቅ ነገር ያወራል። ክርስቶስ በመስቀል ላይ ሲሞት ትዝ እንደሚላችሁ ልብሴን ከላይ ላይ ወሰዱብኝ ብሎ አለቀሰ፣ ጮኸ ይላል። ስናነበው ተራ ነገር አድርገን ነው የምንቆጥረው አይደለ? መዝሙር 22 ላይ ያለው ማለት ካጣው ነገር አንጻር ስናስብ ልብስ ማጣትን ያን ያህል ሲግኒፊካንት አድርገን አናስብም። ግን እንደዛም ማናስብበት ምክንያት መንፈሳዊ በሆነ መንገድ ስለማንረዳ እኛ ኃጢአተኞች ስለሆነ ምንም ነገር ስናጣ ይተውከ ብሎ ፊል ባይዘይ ችግሩ እኛ ኃጢአት ማይሰማው መሆናችን ሊሰማን ይገባ ነበር። አክቹአሊ ልብስ በማጣትም ጫማ በማጣትም ማዘን ነበር። አክቹአሊ ምን ማለቴ ነው? እግዚአብሔር እኛ አሁን የምንኖረው በኤግዛይል ነው አይደለ? ከእግዚአብሔር ገነት ተባረን አዳምንም እግዚአብሔር ባባረረበት እኛንም መልሶ አላስገባንም። እንደምታውቁት እኔ ሰው ልጅ ድሃ እንዲሆን፣ እንዲቸገር፣ እንዲጎሳቆል የተፈጠረ ፍጡር አይደለም። እንዲታመም በበሽታ ማለት ነው። እኛ ግን ላይትሊ እንወስዳለን። that's the problem. we don't እግዚአብሔር ለምሳሌ ሴቶች በምጥ እንዲወልዱ ያደረገው ለምንድን ነው? ሰዎች የእግዚአብሔርን ጀጅመንት እንዲያውቁ ነው። ግን ብቻ እንደምንም ማኔጅ ተደርጎ nobody
ሴቶች እየተሰቃዩ ነው። እግዚአብሔር ለምንድን ነው በዚህ ልክ ኃጢአታችን በዚህ ልክ ከባድ ነው እንዴ ሰዎች ብለው ሪፍሌክት አያረጉ አይደለ? ማለት ልጅ ይወለዳል። ብዙ ሰው 5 ልጅ ይወልዳል። አንዴም ሳያስብ ልጅ ተወልዶ ያልፋል። አክቹአሊ ግለሰቡ ብቻ ሳይሆን ሴትዮዋም ጭምር ሳታስብ ለምንድን ነው እንደዚህ የሚሰቃየው ሳትል ማለት ደል ነው አእምሯችን ልላችሁ ነው። ላይክ we don't take it seriously መንፈሳዊ አድርገን አናስበው ነው። ጀስት ማቴሪያል የሆነ ጆይ እንዳጣን ብቻ አስበን እንተዋለን። ስለ መለኮታዊ በሆነ መንገድ ምን እየተባለ እግዚአብሔር በኃጢአቴ በዚህ ልክ ኃጢአቴ በዚህ ልክ ያስጠላዋል ማለት ነው፣ ኃጢአት በዚህ ልክ እግዚአብሔርን ያጸይፈዋል ማለት ነው ብለን ሪፍሌክት ስለማናደርግ ለኢየሱስ ግን ያንን መገፈፍ ዝም ብሎ ከላይ ልብስን ማጣት ብቻ አልነበረም። ብሩትል በሆነ መንገድ ትሪት መደረግ ነው። የመጨረሻ ሰውነት ላይ የምትንጠለጠል ጨርቅ ወስደው እጣ ተጣጣሉ። አንድ እንኳን ወስዶ በሆነ ረገድ ጭካኔን ነው የሚያሳየው እና የእግዚአብሔር ልጅ በዛ ልክ ጀጅ ተደርጓል። ስለዚህ የኢየሱስን ጀጅመንት አንዳንዴ ስናስብ ኢቴሪያል እናደርገዋለን። አንዳንድ ጊዜ ትሰማላችሁ። ለነገሩ ኢየሱስ በስጋ ላይ ከወሰደው በላይ በነፍስ የወሰደው ከባድ ነው። ኖ በሆነ ረገድ በነፍሱ ውስጥ ፔኑ የሚገባው በስጋው በኩልም ጭምር ነው። በስጋው ላይ በሆነው ነገር ከኛ አንጻር ንጹህ ስላልሆንን ኃጢአተኞች ስለሆንን ማጣታችን ላይ ሰማን ይችላል። ግን ለእግዚአብሔር ልጅ ከንጽህናው አንጻር መደህየት፣ መጎሳቆል፣ መጎዳት የትኛውንም ፎርም ብታመጡት መንፈሳዊ በሆነ መንገድ ነፍሱን ተሻግሮት ነው ያልፈው። ይህም ለሱ እንደዛ ነው። በእግዚአብሔር ሕዝብ መካከል እንዳይገኝ ገና ከውልደቱ ወደ ግብፅ ተሰደደ። ያ ለኛ ሰልፊክ ቫልዩ አለው። ማርቲን ሪዚ ላይ እንዳለው እኛ ወደ እግዚአብሔር ቤት መተን ገብተን እንኖር ዘንድ እርሱ ስለኛ ተሰደደ። እንግዲህ ከሰዓት ላለማውራት ነው፣ ጠዋት ባወራው ይሻላል ብዬ ቁጥር 21 ላይ አይታችሁ ከሆነ ጌታ ኢየሱስ ከእናቱ ጋራ በሞት ፍርሃት ሸሽቶ በግብፅ እንደኖረ ታያላችሁ። ካልቪን ያንን የወስደውና እንዴት እንደሚያገናኘው ተመልከቱ እና የምር እንድናስብ ብዬ ነው። ይህ ትልቅ ነገር ነው ብዬ አስባለሁ። We must always bear in mind the purpose of God in training his son from the commencement under the discipline of the cross, because this was the way in which he was to redeem his church. He bore our infirmities and was exposed to dangers and to fears that he may deliver his church from them by his divine power and might bestow upon it everlasting peace. His danger was our safety. His fear was our confidence. Not that he ever in his life felt alarm, but as he was surrounded on every hand by the fear of Joseph and Mary, he may be justly said to have been taken upon our fears, that he might procure for us assured confidence. በጣም የሚገርም መንፈሳዊ መረዳት የክርስቶስን ሕይወት ዝም ብላችሁ ፖኤቲክ በሆነ መንገድ እንዳናነባው አይደል፣ ተፈጸመ እንደዚህ እያለ እንዳንጨርስ we need to see spiritually how ያ ነገር የምር ሰብስቲቲዩሽነሪ የሆነ ምትካይ የሆነ ቅጣት እንደሆነ ልናይ ይገባል። ካልቪን አንዱ ትልቁ ሲንክሌር ፈርጉሰን ስብከት አለው። ኢየሱስ ስሜቶቻችንን ጭምር ሪስቶር ሊያደርግ ነው የተገለጠው ይላል። የሰው ልጅ ቅጣቱ በሆነ ረገድ ኢሞሽናል ስታቢሊቲ ማጣቱን ጭምር ነው። እዚህ ላይ የሚያወራው እሱን ነው። እኛ ነፍሳችን ከፍርሃት ከጭንቀት ነፃ ትሆን ዘንድ ክርስቶስ ከፍርሃት በታች ሆኗል ይላል። ምንም እንኳን ቀጥታ እንደ ሕፃን ልጅ ፍርሃትን ባይካፈልም በእናቱ በኩልና በአባቱ ፍርሃት ከቦት ነው በዛ ፍርሃት ውስጥ የቆየው ወይ ደግሞ በሞት ፍርሃት የቆየው። በዚህም የእርሱ ሰላምን ማጣት የእርሱ መረበሽ ለእኛ ሰላም። ምንፈራው ፈርዖን የለንም፣ ምንፈራው ሄሮድስ የለንም። የእርሱ እንደዛ ዲስቴብላይዝድ መሆን ለእኛ ፍርሃትን ለማጣት ምክንያታችን ነው ይላል። ክርስቶስ ወደ ግብፅ ተሰደደ በሚለው ለራስ ሃቭ ዲስ ሆፕ እግዚአብሔር እኔን ከራሱ መገኘት አያባረኝም ኢየሱስ ስለተባረረ ብለን ደስ ይበላል። ፍርሃት ይኖራል፣ የህይወት ፍርሃት፣ ኢሞሽናል የሆነ ፍርሃት፣ ህይወትን መፍራት፣ ነገን መፍራትም ይኖራል። ግን ክርስቶስ ስለኛ ባሳለፈው ቅጣቶች እና መሰደዶች እኛ እንደማንሰደድ ከእግዚአብሔር እውነተኛ ከሆነው ፍርድ በታች እንደማንሆን በማሰብ ደስ ይበላል። የእግዚአብሔር ልጅ ከግብፅ እንግዲህ ወደ ግብፅ ባይሄድ ኖሮ ከግብፅ አይጠራም። ማቴስ እያለ ያለው እሱን ነው። ልጄን ከግብፅ ጠራሁት የሚለው የተፈጸመው ኢየሱስ
ወደ ግብጽ ስለተሰደደ መመለሱ ከግብጽ እንደተጠራ ማሳያ ነው። በዚህም መሲያችን ኢየሱስ እውነተኛው ከግብጽ ተጠርቷልና በእርሱ እንመን እያለ ነው። እግዚአብሔርን ስለዚህ ቃሉ አመስግነን እንጨርስ። እግዚአብሔር አምላካችንና አባታችን ሆይ ስለዚህ ማለዳ እናመሰግናለን። በማለዳ ወንጌልን እንድንሰማ ወደ ቤት ስለመጣን እናመሰግናለን። እግዚአብሔር አባት ሆይ እነዚህ መንፈሳዊ ነገሮችን እንድናሰላስል እንድናስብ እንድትረዳን ወንጌልን ስናስብ እነዚህን የተስፋ እውነቶችን በልጅ ላይ የተፈጸሙትን ፍርድህን በመመልከት መጽናናት እንዲሆንልን በእርሱ ላይ ባለፉ ፍርዶችህን በመመልከት ወደኛ እንደማይመጡ እያሰብን ደስ እንድንሰኝ ማቴዎስ ወንጌልንም ስናነብ ሮጠን ማቴዎስ ወንጌል ምዕራፍ 5፣ 6፣ 7 ብቻ ሳይሆን ከፊት ያሉትን የተስፋ እውነቶችን በልጅ ላይ የሆኑ ያሉትን ነገሮች እየተመለከትን ድነታችን ከሁሉ በላይ በልጅህ ማንነትና በሰራልን ስራ መሆኑን እንድንገነዘብ እንድናሰላስል እንድትረዳን እንለምናለን። ደግሞ በህይወታችን ውስጥ የሚያስፈሩንን ነገሮች ሁሉ ኢየሱስን እያሰብን ወደፊት አስፈሪ ፍርድ እንደማይመጣብን ምንም እንኳን በህይወት ፍርሃት መካከል ብናልፍም የሚያስፈራው ታላቁ ፍርድ እንደማይመጣብን ታላቁ ፍርድ እንደማይገለጥብን እያሰብን ደስ እንድንሰኝ እንድታረግ እንለምናለን። ደግሞ ልጅህን በዛ መከራ መካከል እንደጠበቅ የእርሱን አካል የሆነውን እኛንም በመከራ መካከል ስለምጠብቀን እናመሰግናለን። ስምህ ስለ ሁሉ ይመስገን። በጌታችን በኢየሱስ ስም አሜን።